ሃይ ጋይስ እንኳን በሰላም ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ስሜ አቤል እባላለሁ። በዛሬው ቪዲዮአችን አንድ ምርጥ የኦንላይን አፕ ይዤላችሁ መጥቻለሁ። እዚህ አፕ ለመስራት ዋትስአፕ ያስፈልጋችኋል። ዋትስአፕ ከሌላችሁ መጀመሪያ ዋትስአፕ መክፈት አለባችሁ። ይሄንን አፕ ለመስራት ዋትስአፓችሁ ኮኔክት ያደረጋችሁ ናችሁ የምትሰሩት። ካሻውት ለማድረግ 100 ብር ከደረሳችሁ በኋላ ካሻውት ማድረግ ትችላላችሁ። የዚህ አፕ ሙሉ አጠቃቀም ይዤላችሁ መጥቻለሁ። ወደ ቪዲዮ በመጀመሪያ ወደ ቴሌግራም አፕሊኬሽናችሁ ትገባላችሁ። ከዛ ሰርች ማድረጊያው ላይ ኤቢግራም 17 ብላችሁ ሰርች ታደርጋላችሁ። ከዛ የሚመጣላችሁ ቻናል ትነኩታላችሁ። ከዛ ሊንክ እዚህ ጋር አስቀምጬላችኋለሁ፣ እሱን ትነካላችሁ። ከዛ ወደ ላይ ታደርጉና እዚህ ጋር ኢሜል ታስገባላችሁ። እዚህ ጋር ደግሞ ፓስወርዳችሁ ታስገባላችሁ። ከዛ ክሬት አካውንት ኢን ዳውንሎድ የሚል ትነካላችሁ። ከዛ ይሄንን ትነካላችሁ። ከዛ ኢንስታል ታደርጉታላችሁ። ኢንስታል አድርጎ ከጨረሰ በኋላ ኦፕን ብላችሁ ወደ ውስጥ ትገባላችሁ። ከዛ እዚህ ጋር ኢሜል ታስገባላችሁ። እዚህ ጋር ደግሞ ፓስወርዳችሁ ታስገባላችሁ። ከዛ ሎጊን የሚል ትነካላችሁ። ከዛ ከጨረሳችሁ በኋላ አካውንት ስትከፍቱ መጀመሪያ 50 ብር ይሰጣችኋል። ተጨማሪ ብር ለማግኘት ለሰዎች ኢንቫይት ማድረግ ትችላላችሁ፣ ወይም ደግሞ ታስክ በመስራት ብር ልታገኙ ትችላላችሁ። ታስክ ለመስራት ይሄንን ትነካላችሁ። ከዛ እዚህ ጋር የዋትስአፓችሁን ስልክ ቁጥር ታስገባላችሁ። ከዛ ስታርት ታስክ የሚላል እሱን ትነካላችሁ። ከዛ እዚህ ጋር ሊንክ ይሰጣችኋል። ይሄንን ሊንክ በወረቀት ጽፋችሁ ያዙትና እዚህ ጋር ኖቲፊኬሽን ይመጣላችኋል። ይሄንን ኖቲፊኬሽን ትነካላችሁ። ከዛ ይሄንን ኮንፊርም ትሉታላችሁ። ከዛ ሊንክ ኤ ዲቫይስ የሚል ትነካላችሁ። ከዛ በወረቀት ጽፋችሁ የያዛችሁትን ኮድ እዚህ ጋር ታስገባላችሁ። ከዛ ይሄንን እስከሚጨርስ ጠብቁታላችሁ። ከጨረሰ በኋላ ወደ አፑን ትመለሳላችሁ። ከዛ ይሄንን እስከሚሞላ ትጠብቃላችሁ። ከዛ ይሄንን ኮንፊርም ትሉታላችሁ። ከዛ ብር ይሰጣችኋል። ስንት እንደሰጣችሁ እዚህ ማየት ትችላላችሁ። ከዛ ጎት ኢት የሚል ትነካላችሁ። ከደረሳችሁ በኋላ እንዴት አድርጋችሁ ካሻውት እንደምታደርጉ አሳያችኋለሁ። በኋላ ባንክ ካርድ አድድ የሚል ትነካላችሁ። ከዛ አድ ካርድ የሚል ትነካላችሁ። ከዛ እዚህ ጋር የቴሌብራችሁ ስም ታስገባላችሁ። እዚህ ጋር ደግሞ የቴሌብራችሁ ስልክ ቁጥር ታስገባላችሁ። ይሄንን ነክታችሁ ኮንፊርም ትሉታላችሁ። ከዛ ከዚህ እንመለስና ዊዝድሮው የሚል እንነካለን። ከዛ ሪሲቪድ የሚል ትነካላችሁ። ከዛ የምታወጡት ብር ትመርጣላችሁ። ከዛ ሪሲቪድ የሚል ትነካላችሁ። ከዛ ሳብሚት ሰክሰስ ብሎ ይመጣላችኋል። ጎት ኢት ትሉታላችሁ። ከዛ ብራችሁ ይቀነሳል። ለማየት ዊዝድሮው የሚል ትነካላችሁ። ከዛ ትራንዛክሽን ሪከርድ የሚል ትነካላችሁ። ከዛ ይሄ ትነካላችሁ። ይሄንን ያወጣሁት ነው። ወደ ቴሌብር ሲገባ ኮምፕሊትድ ይላል። A few moments later አሁን ኮምፕሊትድ ብሏል። ወደ መሴጅ ገብተን ቼክ እናደርግ። እዚህ ጋር መሴጅ አለ፣ እሱን እንነካለን። ብሩን እንደገባላችሁ የሚያሳይ መሴጅ ይመጣላችኋል።